ሰላም ውድ ተመልካቾቼ እያላችሁበት ሰላማችሁ ይብዛ። ኮንትራት ቤት የምትሰሩ ልጆች አረብ ቤት ማለት ነው፣ ራሳችሁን ጠብቁ። ከነሱ ጋር ብዙም አትከራከሩ። ባይሆን እንኳን ባትችሉም ይችላለው እሺ በሏቸው። እሺ ብላችሁ ብትተው ይሻላችኋል። ከነሱ ጋር ክርክር አይሆንም። ስራውም ደግሞ ካልተመቻችሁ ለነሱ ራሱ ነግራችሁ ስራውን ቀይሩልኝ አልችልም ከበደኝ ብትሉ ወደ ቢሮም ሊወስዱ ይችላሉ፣ ወይም ደግሞ ስራውን ሊቀንሱላችሁ ይችላሉ ማለት ነው። እና ከነሱ ጋር የተወሰነ ያህል ሰላም ለመፍጠር ሞክሩ እላችኋለሁ። ያው ቤተሰብ ከሆኑ ያው አንዱ ሰው ክፉ ሊሆን ይችላል፣ ሌላው ጥሩ ቢሆን አንድ ሰው ያው ሊያስቸግራችሁ ይችላል። ያው አንዱ ካስቸገራችሁ ያ አሮጊቷ ካስቸገረች ለልጇ መንገር፣ ሰውየው የሚያስቸግር ከሆነ በጸባይ ለምትግባቡት ሰው ለአንዱ መንገር እዛው በቤቱ ማለት ነው። የሚስተካከል ከሆነ ይስተካከላል ማለት ነው። እና ህግ ቦታ እጄ ከሳለው ምናምን ብትሉ እዚህ እርስ በርስ ነው የሚተጋገዙት ማለት ነው። ህግ ቦታን ብትሄዱ በብዛት ለኛ አያደሉም፣ ለነሱ ነው የሚታገዘው። ለዚህ ያው ለህይወታችሁ ዋስትና ሊወስድ ይችላል መንግስት። እናንተ ላይ አንድ ችግር እንዳይፈጥሩ አሰሪዎቻችሁ ፈርመው ምናምን ሊመለሱ ይችላሉ፣ ግን ለኛ ይደግፋሉ። አሁን ህግ ቦታ እሷ ታስገባኝ አልፈልግም፣ በቃ ስራዋን አልፈልግም ምናምን ብትሉ እሷ ፈቃደኛ ካልሆነች በስተቀር ሀገር መግባት አትችሉም ማለት ነው። ሴትዮዋ ፈቃደኛ ካልሆነች በስተቀር ማለት ነው። እኔ እንዲህ ስላጋጠመኝ ነው ተከራክሬ እኔ አልፈልግም፣ እሷ ጋር መስራት አልፈልግም፣ ሀገር ያስገቡኝ ስል እሷ ደግሞ እኔ ፈልጋታለሁ፣ ኮንትራቴ እንዲያልቅ ፈልጋለሁ አለች ማለት ነው። ከዛም በቃ አስቸጋሪ ሴትዮዋ ነበረች። ከዛም ፈርማ አንድ ችግር ከገጠመሽ እኛ እንመጣለን አሉኝ። እሺ ብዬ ያው እኔም ፈርሜ እሷን ፈርማ ከእንደገና ወደ ስራ ተመለስኩ ማለት ነው። ይሄ ጆርዳን ነው ያጋጠመኝ። የጆርዳን ሰዎች በጣም አስቸጋሪ ናቸው። እዛ የሰራ ሰው ማንኛውም ሰው ያውቀዋል። እና ራሳችሁን ብትጠብቁ ይሻላል እና እላችኋለሁ። ቢገኝ ሰው